ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ከርማችኋል ኑሮና ብልሃቱ እንዴት ይዟችኋል ክብራትና ክብራን ወደ ተመልካቾች ኢቢኤስ ላይ አዲስ ምዕራፍ ላይ ብርቱካን የምትባል ልጅ እጅግ በጣም አሳዛኝ የሆነ ታሪክ እንግዲህ ባሳለፍነው ሳምንት አጋርታን ነበር ታሪኩን አዝነን ሳናበቃ የተለያዩ የመንግስት ሚዲያዎች ደግሞ ኢቢኤስ ላይ የቀረበው ያ ፕሮግራም ሙሉ ለሙሉ ውሸትና ድራማ እንደሆነ የሚገልጽ ሌላ ዶክመንተሪ ፊልም ይዘው ወጡ በዚህ ብቻ አላበቃም ጉዳዩ እንደገና ደግሞ መንግስት ሚዲያዎች ያስተላለፉትን ፕሮግራም የተመለከቱ የተለያዩ ሰዎች ከብርቱካን ጋር የተገናኘ የተለያዩ ሌሎች ማስረጃዎችንም ያወጡ ናቸው አብራችሁን ቆዩ ለዚህ ቤት አዲስ ከሆኑ ሰብስክራይብ ማድረግን በጭራሽ እንዳረሱ ቪዲዮንም እንግዲህ ላይክ ማድረግ ጀምሩ ብርቱካን በዚህ መልኩ ነበር እንግዲህ የመንግስት ሚዲያ ላይ መጣ ቃሉን የሰጠችው ነው ወስደው ነው ይሄን ነገር ያሰሩ ስለዚህ ሙሉ ነገሩ ተወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም ታጎታለኝ የተሰዎች በእንደዚህ አይነት ሁኔታ ነው የሚኖሩት እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም ስለዚህ እኔ ልብ ኬስ ታማሚ ነኝ ያው ታማሚ ነኝ ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል ይሄ ማመን ነው የሚያቅተን እኮ ለሴራ ማንንን እንመን የተዘጋጀች ተዋናይ ነች ከትወናው በኋላ ትዳሯ ህይወቷ ልጇ ጉዳያቸው አይደለም አንድም በፌዝ ደውለው ተዘባብተውባታል በሌላም በኩል ህይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል ከብርቱካን ስልክ የተገኘውን ማስረጃ እንመልከተው እህቱ የሰማሽ ነው እህቷ ሲሞን ተምረሽታይ እሺን ፈልጊያት ከሆነ እሺ ሰጣት ሄሎ አቤት አርቲስቷ አፈርልና እንዴት ነህ ደህና ነሽ ደህና ነኝ ህዝቡን እኮ ያነዳሽ እኮ ነው ምን አይነት ጉር ነው ግማሹ አንቺን ይደግፋል ግማሹ ይሄ ነገር ውሸት ነው ይላል ይሄ ነገር ሪል ነው የስልክ ጥሪ ክብራትና ክብራን ወደ ተመልካቾች እንግዲህ እንደተመለከታችሁት በዚህ መንገድ ነው ብርቱካን የመንግስት ሚዲያዎች ላይ ቀርባ እንግዲህ ማስተባበያ የሰጠችው እጅግ በጣም ከባድ ነው ነገሩን ማመን ነው የሚከብደው ምክንያቱም ኢቢኤስ ላይ ቀርባ የተናገረችው ነገር ብዙዎቻችሁ አይታችሁ ሊሆን ይችላል እንዴት ነው ከዛ ስሜት ወጣ በዚህ ልክ መጣ ዛሬ ላይ ድራማ ነው የሰራ ነው የምትለው እንግዲህ ብርቱካን በዚህ መንገዱ ከተናገረች በኋላ የተለያዩ ሰዎች የተለያዩ ነገር በዚህ መልኩ አውጥተዋል ጥር 10 ላይ የኦርቶዶክስ ጋብቻ አለ እንዴ ዶክመንተሪው ላይ ከታዘብኩት ላካፍላችሁ በመጀመሪያ መልካቸው የተለያየ ሆኖ አግኝቻለሁ ሁለተኛ ጥር 10 የዋለው ሮብ ቀን ነው በዚያ ላይ የጾም ቀን ነው በዚህ ሰዓት ደግሞ ጋብቻ አይፈጸም የኦርቶዶክስ ሶስተኛ ብርቱካን የተወለድኩት ስናን ወረዳ ነው ስትል እህቷ ደግሞ እነሴ ወረዳ ነው ብላለች አራተኛ ባለቤቷ በድንግልና ነው ያገባዋት ሲል ብርቱካን ሳገባው አርግዤ ነበር ብላለች በዶክመንታሪው አምስተኛ እህቷ በባህላዊ ነው የተጋቡት ስትል ዶክመንታሪው ላይ ግን ዘመናዊ ነጭ ቬሎ ለብሰው ታይተዋል ስድስተኛ ትላልቅ ቲክቶከሮች ድምጽ ከመሆን ተቆጥበዋል ሰባተኛ እናንተስ ምን ታዘባችሁ ኮሜንት ላይ አሳውቁኝ ምን እንታዘባለንኛ ይሄ እኮ በጣም ከባድ የሆነ ነገር ነው እንግዲህ አሁን አዝነን ጉዳዩ ላይ አዝነን ሳንጨርስ የመንግስት ሚዲያ በዚህ መልኩ ይዘው ወጣ ከመንግስት ሚዲያው ደግሞ እንደገና እንደዚህ አይነት እንከኖች ተገኙ ማንን እንመንሽ በዚህ ብቻ አላበቃም የብርቱካን ጉድ በዚህ መልኩ ደግሞ ሌላ ማስረጃ ወጥቷል ተመልከቱ አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም አግብታለች ባለ ትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያችኋለሁ በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው በደንብ ተከታተሉት አንብቡት
ይሄው ማህተሙም ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓመተ ምህረት ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓመተ ምህረት ጽሕፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ ያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህፃናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰኝ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። ክቡራትና ክቡራን ወደ ተመልካቾች እንግዲህ በዚህ መልኩ ሌላኛው መረጃ ወጥቷል። የትኛው ማመን አለብን? እኔ ግራ ገብቶኛል። በነገራችን ላይ እኔ ዶክመንተሪው ላይ ምናልባት አሁን የመንግስት ሚዲያዎች በሰሩት ላይ ኢቢኤስ የውሸት ዜና ሰርቶ ከሆነ ድራማ ሰርቶ ከሆነ ከኢቢኤስ ጋዜጠኞች የኢቢኤስ እንግዲህ ማኔጅመንት አባላትን በዛ ዶክመንተሪው ላይ ማካተት ነበረባቸው እንደኔ ሐሳብ። ምክንያቱም ዶክመንተሪው ሙሉ ሊሆን የሚችለው ብርቱካን የምርም የሰራችው ነገር ትወና ሊሆን የሚችለው በምን አይነት መንገድ ነው ብርቱካን የተገኘችው? ኢቢኤስ ለራሱ ሰራ፣ የመንግስት ሚዲያዎች ደግሞ እንደገና መጥተው በዚህ መልኩ ሰርተዋል። ይሄን ስናይ እንግዲህ በጣም አወዛጋቢ የሆኑ ነገሮች አሉ። ክቡራትና ክቡራን ተመልካቾች እናንተ ማሳብ አስተያየት ካላችሁ እንግዲህ ሐሳባችሁን ማስቀመጥ ትችላላችሁ። ከብርቱካን ጋር ተገናኝቶ የተለያዩ ነገሮች ሲወጡ እንግዲህ በየጊዜው ወደ እናንተ ለማድረስ ሞክራለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። ማማ ኢትዮጵያ ለዘላለም ትኑር። እወዳችኋለሁ። ባይ ባይ።